ጤና ይስጥልን። ዛሬ ከተሰሙ ዕለታዊና ዓለም አቀፋዊ ጉዳዮች እንጀምራለን። በፕሬዝዳንት ዶናልድ ትራምፕ መኖሪያ ቤት የግድያ ሙከራ መፈጸሙ ተነገረ። በኢራን ከፍተኛ የተማሪዎች የተቃውሞ ሰልፍ ተካሄደ። የኢራኑ ሃይማኖታዊ መሪ አያቶላ ካሚኔ በአሜሪካ ጥቃት ከተገደሉ በምትካቸው በትልልቅ ቁልፍ ቦታዎች ባለስልጣኖችን ማሰየማቸውን አያቶላ ካሚኔ አስታወቁ። ቁልፍ ባለስልጣናት ወደ ሊባኖስ በድብቅ የመጓዛቸው ዓላማም በይፋ ታውቋል። በእስራኤል የአሜሪካ አምባሳደር ላይ ከፍተኛ ቁጣ መቀስቀሱ ተነገረ። ከ12 በላይ ሀገሮች ውግዘትና ቁጣን ያዘለ መግለጫ ሲያወጡ የአረብ ሊግ አስቸኳይ ስብሰባ ጠርቷል። ለምን? እነዚህና ሌሎች ዕለታዊ መረጃዎችን በዜና ትንታኔያችን ተመልክተናቸዋል። በኢራን የተማሪዎች ተቃውሞ ሰልፍ በከፍተኛ ሁኔታ መካሄዱ ተሰማ። ባለፈው ወር የተቀሰቀሰው ህዝባዊ አመፅ መንግስት በኃይል እርምጃ ማስቆም ቢችልም አሁን ላይ የተማሪዎች ተቃውሞ በከፍተኛ ደረጃ ማገርሸቱ ተሰምቷል። የዩኒቨርሲቲ ተማሪዎች የሚያደርጉት የተቃውሞ ሰልፍ በዋና ከተማዋ ቴህራን ሲካሄድ የሚያሳዩ ምስሎች በተለያዩ የማህበራዊ ሚዲያ ገጾች ላይ በይፋ ታይተዋል። በዋና ከተማዋ ቴህራን የሚካሄደው የተቃውሞ ሰልፍ የጸረ መንግስት መፈክሮች በማሰማትና ባለፈው ወር የተገደሉ ሰልፈኞችን በመዘከር መካሄዱን ዘገባዎች አመላክተዋል። የመንግስት ኃይሎችም በተማሪዎች ላይ ጥቃት ለማድረስ ሙከራ ማድረጋቸው ተገልጿል። ሰልፉ በቴህራን ብቻ የተወሰነ አይደለም ያለው ዘገባው በኢራን ሁለተኛ ትልቅ ከተማዎች መካሄዱንም አስታውቋል። በአገሪቱ የተካሄደው የባለፈው ወር ህዝባዊ እምቢተኝነት በኑሮ ውድነትና የአገሪቱ ገንዘብ መዳከምን ተከትሎ እንደነበር ይታወሳል። በዚህ ሰልፍ በሺዎች የሚቆጠሩ ሰልፈኞች ሲገደሉና ሲቆስሉ በ10 ሺዎች የሚቆጠሩ ደግሞ መታሰራቸውን ዘግቧል። ኢራን በ10 ቀናት ውስጥ ስምምነት ካልደረሰች ጥቃት እንደሚፈጽሙ ፕሬዚዳንት ትራምፕ ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለ በሊባኖስ የሚንቀሳቀሰው የሂዝቦላ ሚኒሻ ቡድን ከአሜሪካ ጋር በሚደረገው ጦርነት ለመሳተፍ ጠንካራ የማደራጀት ስራ መጀመሩ ተሰምቷል። በኢራን የሚደገፈው የሂዝቦላ ወታደራዊ አቅምን መልሶ ለማደራጀት የኢራን አብዮት ዘብ መኮንኖች ሊባኖስ መግባታቸውን የሳውዲ ዜና ምንጭ አልአረቢያ ዘግቧል። በእስራኤል የተዳከመው ሂዝቦላህን ለቀጣዩ ከአሜሪካና እስራኤል ጋር ለታሰበው ጦርነት ዝግጁ ለማድረግ የመልሶ መገንባት ስራ እየተሰራ እንደሆነ ተዘግቧል። የኢራን አብዮታዊ ዘብ ኃላፊዎች ከሂዝቦላ የሚሳኤል ቡድን ጋር በቬካ ሸለቆ ተገናኝተው መነጋገራቸው ዘገባው አመላክቷል። ቬካ ሸለቆ እስራኤል በሂዝቦላ ላይ በፈጸመችው ድብደባ ዋነኛ ኢላማ እንደነበር ይታወቃል። የእስራኤል ከባድ ጥቃት የሂዝቦላ ከፍተኛ አዛዦችን ጨምሮ ከ12 በላይ ሰዎችን መገደላቸውን ገልጿል። ከሂዝቦላ በተጨማሪ በየመን የሚንቀሳቀሰው የሁቲ ቡድን በኢራን ያሉ የሺያ ሚኒሻዎችና ሌሎችም በእስራኤል ላይ ለመነሳት የጦርነቱ መጀመር እየጠበቁ ናቸው ተብሏል። ፕሬዚዳንት ትራምፕ ወታደራዊ ዘመቻውን ለማስጀመር ዝግጅታቸውን ጨርሰዋል ቢባልም ልዩ ልዑካቸው ስቲቭ ዊትኮፍ እና የልጃቸው ባል ጃሬድ ኩሽነር ኢራን ያዘጋጀችውን ሰነድ እንድታቀርብ የጥቂት ቀናት ጊዜ እንዲሰጣቸው ትራምፕን መጠየቃቸውም ተነግሯል። ወደ ሌላኛው መረጃችን ስናልፍ የኢራኑ ሃይማኖታዊ መሪ አያቶላ ካሚኔ ቢገደሉ ረዳታቸውን እንዴት ተክተው እንደሚሰሩ መመሪያ መስጠታቸው ተሰምቷል። ኒውዮርክ ታይምስን ጠቅሰው የእስራኤል መገናኛ ብዙሃን ባሰራጩት ዘገባ ካሚኔ በአሜሪካ ጥቃት ድንገት ከተገደሉ የረጅም ጊዜ ታማኛቸውና የአብዮታዊ ዘብ የቀድሞ አዛዥ አሊ ላርጂኒ ወዲያውኑ እርሳቸውን ተክተው ሀገሪቱ እንዲመሩ ኃላፊነት እንደሰጧቸው ዘገባው አመላክቷል። ባለፈው ሰሞን የተካሄደውን ህዝባዊ አመጽ በኃይል የማስቆምና ከአሜሪካ ጋር በሚደረገው ድርድር ወሳኝ የኒውክሌር ጉዳዮችን የማቀናበር ስራ የፈጸሙት ላርጂኒ መሆናቸውን ኒውዮርክ ታይምስ ከፍተኛ ከሆኑ የኢራን ባለስልጣናት መረዳቱን ገልጿል። አሊ ካሚኒ በሌሎች ቁልፍ ወታደራዊና የፖለቲካ እርከኖች ላይ ተተኪዎችን ማስቀመጣቸው ሲነገር አልጋ ወራሽ ይሆናል ተብሎ ስለሚጠበቀው ልጃቸው ግን ምንም የታወቀ ነገር የለም ተብሏል። በዚሁ የኒውዮርክ ታይምስ ዘገባ ላይ ማንነቱ ያልታወቀ ግለሰብ ፍሎሪዳ የሚገኘውን የፕሬዚዳንት ትራምፕ መኖሪያ ቤት ሰብሮ በመግባት ጥቃት ለማድረስ ሲሞክር መገደሉም ተዘግቧል። በሀያዎቹ የዕድሜ ክልል እንደሆነ የተነገረው ግለሰብ የትራምፕን መኖሪያ ሪዞርት አልፎ ሊገባ ሲል በአሜሪካ የደህንነት ሰራተኞች መገደሉ ከመገለጹ ውጭ ለምንና እንዴት ሊገባ እንደሞከረ በዝርዝር የተገለጸ ነገር የለም። ግለሰቡ የትራምፕን የግል መኖሪያ ሪዞርት ጥሶ ሊገባ ሙከራ ባደረገበት ጊዜ ፕሬዚዳንት ትራምፕ ግን ዋሽንግተን ዲሲ ነበሩ ተብሏል። 7 ሄክታር መሬት ላይ ያረፈውና 126 ክፍሎች ያሉት ይህንኑ ቅንጡ መኖሪያ ሪዞርት የገዙት እንደ ፈረንጆቹ አቆጣጠር በ1985 እንደነበር ይነገራል። ትራምፕ ያኔ የተዋጣላቸው ነጋዴ በነበሩበት ዘመን አሁን በፕሬዚዳንትነት የስልጣን ዘመናቸው በአብዛኛው መሪዎችን የሚቀበሉት በዚሁ መኖሪያ ቤታቸው መሆኑ ይታወቃል። የቻይናው ፕሬዚዳንት ሺ ጂንፒንግ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ትልቅ ሪዞርት ከተስተናገዱ የዓለም መሪዎች መካከል በቀዳሚነት ይጠቀሳሉ።
ወደ መጨረሻው ዘገባችን ስናልፍ እስራኤል ሊባኖስ ገብታ የሂዝቦላህን 8 ዋና ዋና ቁልፍ መሪዎችን መግደሏን አስታወቀች። በእስራኤል ድንገተኛ ኦፕሬሽን የሂዝቦላ ዋና መስራች ልጅ የሆኑትን ጨምሮ ከፍተኛ አመራሮች መደምሰሳቸው ሲሰማ፣ ሂዝቦላ በተቃራኒው እስራኤልን ለማጥቃት 150,000 ሮኬትን ለማስወንጨፍ ዝግጅቷን ማጠናቀቋ ተሰምቷል። የኢራን ድርድር መፍትሄ ያለማግኘቱን ተከትሎ የጦርነት ድባብ የነገሰበት ቀጠና ወደ ተለያዩ የጦር ግንባሮች መስፋፋቱን ተከትሎ የኢራን የጦር አመራሮች ወደ ሊባኖስ ማቅናታቸውና የሂዝቦላህን ጥቃት ለማገዝ ስምምነት ላይ መድረሳቸው ተሰምቷል። የእስራኤል የመከላከያ ኃይሎች በምስራቃዊ ሊባኖስ በሚገኘው የቤካ ሸለቆ ውስጥ የሚገኙ ቦታዎችን ኢላማ ያደረገ ጥቃትን ፈጽመዋል። ይህ ጥቃት በአንድ ሌሊት ውስጥ ብቻ የሚሳኤል አመራር መዋቅሩን ክፉኛ በመምታቱ የሂዝቦላ ወታደራዊ አመራር ላይ ከፍተኛ ክፍተት የፈጠረ፣ በእስራኤል በኩል ደግሞ ስኬታማ እርምጃ ተደርጎ ተወስዷል።